አንደኛ ሚሞሪ ኢፌክት አለው። ፉል አድርገው አድረ በነጋታ ስትመጣ ምን ያደርጋል? ወርዶ ይጠብቃል። በ1834 አካባቢ ኮንስትራክሽን ዘ ፈርስት ቬሂክሉ ተደረገ። በሪቻርጀብል ባትሪዎች ነበሩ። ከ1890 እስከ 1920 ኢቪ ኢነፍ ነበር፣ ፖፑላር ሆኗል። ሃይስ በጣም ሬዝ አድርጓል። በ1912 ፒክ ፖይንት አካባቢ ደርሷል። እስከ 28 ግማሹ 30 ይለዋል ሰምቲንግ ብለዋል። ፊገሩ ስለማያጣላን ነው። ኦን ደ ሮድ ላይ የነበሩት ኢቪዎች ነበሩ ማለት ነው። የመጀመሪያዎቹ መኪኖች ያው ይሄ ናቸው። ካርልስ ቤንዝ ነው ያው መኪናን 4 እግርም ያደረጋት ማለት ነው። ከዛ ኢቮሉሽኖቹ ይህን ይመስላሉ። በ1920 አካባቢ ነገር ላይ ዲክላይኒንግ ፔሪድ ያልኳቸው ወይም ደግሞ የወረደበት እድሜ ነው። ማስ ፕሮዳክሽን ኦፍ ጋዞሊን ካሮች መጡ። ሄንሪ ፎርድ ሞዴል ቲ የሚባለውን በብዛት ማምረት ጀመረ። አቬይላቢሊቲ ኦፍ ቺፕ ኦይል የሚባለው ኤክስትራክት የሚደረገው በሎ ፕራይስ ሆነ። በሳንቲም ደረጃ ብዙ ናፍጣ በሳንቲም ነው የምትገዛው። ስለዚህ ኮስትን ኤክስፔንስ ትንሽ ከሆነልህ ምን አገባህ አይደል? ዋናው ያድርስህ እንጂ እሱ መሆኑ ነው። ፔትሮል ካር ኦፈር ሱፒሪየር ሎንግ ዲስታንስ መሄድ ቻሉ። ኢቪ ሊሚቴሽን ነበረው። የባትሪ ሬንጁ ጆል የሚሄደው ትንሽ ስለነበረ ኦቨርካም ማድረግ ተጀመረ ማለት ነው። ከዛን በ1970 ኦይል ክራይስ መጣ። የዚህን ጊዜ እና ፖሊሽን ኮንሰርን ማድረግ ጀመረ። የሰው ልጅ ስለ ራሱ ስለ ዓለም ምን ማሰብ ጀመረ? መጨነቅ ጀመረ። ግሎባል ዋርሚንግ የሚባለው መጣ። ይሄ ፍለዱ፣ አንሲዝናል ሬ፣ ኢንቫይሮንመንታል እንደዚህ መቀየሩ፣ ኦዞን ዲፕሌት ማድረጉ ምናምን ነገሮች ላይ ሰውን ወደ ሌላ እሳቤ ኢነርጂ ሶርሱን እንዲያስብ ተደረገ። ከተፈጥሮ ጋር እንታረቅ የሚባለውን አይነት እሳቤ መጣ። ማይልስቶኖች መጡና በ1990 አካባቢ መጣ። ምን መጣ? እነ ጂኤሞች፣ ቶዮታ ፐርሲዩስ እንደዚህ ነገሮች ላይ ተጀመሩ። ኤሌክትሪሲቲ ሲንግል ቻርጅ ላይ ሆኖ 320 ኪሎ ሜትር የሄደው መቼ ነው? ከ2008 ከዛሬ ወደ 2008 ቀንሱ። ስንት ዓመት ነው? ስለዚህ 18-17 ዓመቱ ነው ማለት ነው። ኢቪ አድቫንስድ ሆኖ የመጣው 300 ምናምን ኪሎ ሜትር ከሄደልህ ማለት ነው። ግልጽ ነው አይደለ? የመጀመሪያውን ኢቪ እኮ ይሄ ኢቮሉሽን ነው የመጣው እንጂ መጀመሪያ የተጠቀሙት የነበረው ሪቻርጀብል ነበርና አይደለ? የመጀመሪያው ሪቻርጀብል ባትሪ ማን ነው? ሊድ አሲድ ነው አይደለ? ሊድ አሲድ ደግሞ ችግሩ ምንድነው? 12 ቮልት ምን እንደሚያክል አስቡት በእጃችሁ። የሆነ 90 ቮልት ምናምን ስናደርግ ምን ያደርጋል? ትልቅ ኤነርጂ አለ። ቮሉሜትሪክ ግራቫሜትሪክ የምንለው ኤነርጂ ዴንሲቲ አለ። በሱ ስላልሆነ ወጣ። ቀጥሎ መጣ። ምን መጣ? ኒኬል ሜታል ሃይድራይድ የምንሏቸው ወይም ደግሞ ሃይብሪድ የሚባለው መጣ። እሱንም አዩት፣ ብዙ ኢፌክቲቭ አይደለም፣ ወጣ። ከዛን ሶኒ ይጠቀምበት የነበረው የመጀመሪያውን አይታችሁታል፣ ካድሚየም ባትሪ ይባል ነበር። እሱ ደግሞ ምን ወጣ? አንደኛ ሚሞሪ ኢፌክት አለው። ፉል አድርገው አድረ በነጋታ ስትመጣ ምን ያደርጋል? ወርዶ ይጠብቃል። ኢንጀስት ካረጋችሁት በኋላ ከወሰደ በኋላ ሜታቦሊዝም አይደለኛ ስርዓቶቻችንን የሚያደርገው ኦክሲጅኔትድ የሆነ ብለድ ይመጣል፣ ያቃጥላል፣ ኢነርጂ ታገኛለህ ምናምን። እዛን ሰዓት ላይ ምን አለ? አልሰር መፍጠር፣ ሰውነታችን ላይ ጤና ማጣት ነገር ላይ ሲመጣ የካድሚየም ባትሪ ወጣ። ከዛና ኤዳይ የምንጠቀመው የሊቲየም አየን ባትሪ ቴክኖሎጂ ላይ ደረሰ። የሊቲየም አየን ባትሪ ቴክኖሎጂ ደግሞ ጥቅሙ ምንድነው? ሃይ ኢነርጂ ዴንሲቲ ያለው ፋስት ቻርጅ ማድረግ ትችላለህ። በጣም ሎ ኮስት ፕራይስ ነው ያላቸው።